አተ እግር ኳስ እንደዚህ ደባሪ ናት፣ እንደዚህ ቀፋፊ ናት። ወልቭስ እንደዚህ በሞተው ቡድን ሊጉን በሚመራው በሞተው ቡድን ላለመውረድ የሚጋጋጠው ወልቭስ ነጥብ ጣለ። ከዚህ በላይ ቅሌት የለም። እንዴት በአርሰናል ባይዘው ደግሞ እናንተ አንድ ነገር ማወቅ ያለባችሁ ነገር ወልቭስ ሜዳ ላይ ሄዳችሁ ለማሸነፍ ኃያል ምን ይጠበቅብሃል ማለት ወልቭስ ከሁለት ለባዶ ሁለት እኩል ካምባክ ሰራብን። ቤስት ዲፌንስ ኢን ዘ ሊግ ይሄ ነው። ቤስት ዲፌንስ ኢን ዘ ሊግ አርቴታ በህይወቴ እስካሁን ድረስ እንደ ዛሬች ዕለት አቃጥለኛ አታውቅም። ላስት ሲዝን ከቦርንማውዝ ጋር ካደረከው የባሰ 86ኛ ደቂቃ ላይ ገና 10 ምናምን ደቂቃ ላለበት ጨዋታ ሰዓት ግደሉ ትላቸዋል። አንድ ሰው ተጫዋች ምናምን እንዳይል የዛሬው ሙሉ በሙሉ አርቴታ ሙሉ በሙሉ ማለት ሰንደርላንድ ላይ ልክ እንደዚህ እንደገባብን ምን እሺ ነው አንድ ጎል እንደዚህ በዚህ ደረጃ ደረትን ነፍተህ የምትተማመነው? የደከሙ ተጫዋቾች 60 ደቂቃ ተጫውተው ፈርስት ሃፍ ኤፍሲ የሆኑ ተጫዋቾችን ይዘህ 30 ደቂቃ የደከመ ተጫዋች ይዘህ አንድ ጎል እከላከላለሁ የምትለው እንዴት ብትንቃቸው ነው? የፕሪሚየር ሊግ ቡድኖችን ዘንድሮ ማን ነው አርቴታ ዋንጫ ብትበላ ራሱ ይሄ ጨዋታ መቼም ከልብ ያወጣ ገመትኩ። ዛሬ ቅጥልን ያደረከኝ እንደዚህ ተቃጥያ አላውቅም። አብዛኞቻችሁ የገመታችሁ ታቀጣጠል አለ ከሱም የባሰ እኔ እንደዚህ ቃጠለ በረመዳን ለምን እንደዚህ የሚቃጠለው የበላሁት ምግብ ጠግቤ እንዳለ ተነነ 7 ነጥብ ማድረግ የምንችለውን 5 ነጥብ አሁን ተስተካካይ ጨዋታ 2 ነጥብ ማለት 2 ነጥብ በቃ አለቀ። ዘንድሮ ደግሞ ከቢግ ሲክስ ጋር ከቼልሲ እና ከቶተናም በስተቀር ማንንም ማሸነፍ አትችልም። በቶተናም ጨዋታ ኒውካስልን ሲያሸንፉ ልታስረክባቸው ነው በዚህ አይነት ማለት ለምንድን ነው ሶስተኛ ጎል ማግባት እየቻልክ ሰዓት ግደሉ የምትላቸው ተጫዋቾቹን? ለምንድን ነው ሰዓት ግደሉ የምትላቸው? በእኛ ሜዳ የሰጡንን ኦን ጎል አንደኛውን አስተፉን አንደኛውን። ኧረ ወይኔ እንዴት አባቱን ያቃጠልከኝ ዘንድሮ አጃቢ አምና ጨብጫቢ አታርገን ያረቢ አለ። ተበላሸ ወያለው ጀማ ተበላሸ። የአቋማው ሲኦ ወደ ስራው ተመለሰ። ፈርታ ቢሰሩትም ቪዲዮ ገባና መጥቻለሁ እንዳፈራራልኩም አባቴ አላልኩም። ይሄ ነው አቋማ አባቴ ወያለው ጾም ትዛለ እንደ ረመዳን ምናምን ከቻለ እንደተለመደው አይዞን እንግዲህ ወያላ እኔ ሐላል ቋጠሮ ነው የቋጠርኩት። ዛሬ በጣም አዘኛለሁ። ጀግናው ክለባችን ወልቭስ ነጥብ ጥሏል። በእውነት እንደዛ ታግለው እንደዚህ የኔ መሰለ ጨዋታ አሳይተው ነጥብ መጣላቸው በጣም ያሳዝናል። በእውነት እንግዲህ ቀጣይ ላይ ያገግማሉ ብዬ አስባለሁ። እኔ ዊን ያደርጋሉ ብዬ ነበር ያሰብኩት፣ ግን ጀግናው ክለባችን ወልቭስ ነጥብ ጥሏል። ዛሬ ወልቭስ ነጥብ ጥሏል። አይ ወልቭስ ምን አይነት ታሪክ ነው? 20ኛ ላይ ያለ ቲም 1ኛ ላይ ያለ ነጥብ አስጣለው። የኛ ቋጠሮ ተደግፎበት እንችላለን ስለሚቻል ደግሞ የሚገርም ቋጠሮ ነው ያሳያችሁት የዛሬውን ምሽት። ይሄ ቋጠሮ ይቀጥላል፣ ከሳምንት እስከ ሳምንት ይቀጥላል። ጠንከር ብሎ ነው የሚቀጥለው። ወልቭስ የልጅነቴ እኔ ይታወቀኛል። እኔ በልጅነት ክለቤ ማለት ነው እተማመናለሁ 100%። ወልቭሳውያን እንኳን ደስ ያላችሁ። ወያላውን ነጥብ አስጥለኗል። አንወርድም ማለት ነው አንወርድም። የሚገርም ጨዋታ ነበረ። ቀበሮውያን የሚገርም ጨዋታ ነበረ። እንዳደልተው ቪዲዮ ምናምን ስትሏል ገብታችሁ ጨዋታ ከመጀመሩ በፊት ፖስትቻለሁ። አሁን አይደለም የተፖስተው። ይሄ ነው ወልቭስ ማለት ይሄ ነው ቀበሮቹ ማለት። ቢጫ ምን ይመስልሃል? የቡና መስሎ ያረኩ ይመስሎ ነው። እንዲህ ነን እኛ ቀበሮቹ አባቴ። ታውቁኝ ነበረ። አሁን እንደፈለክ ባክ የራስህ ጉዳይ። ነቆራ ነው አይደል? የተነቋቆረን ያል ከፈለከ ሪፖርት አድርገው ነው። አይ ግድ አይሰጠኝም። ሂድ ሪፖርት አድርግ ከፈለከ። I don't care። ጀግና ነው የልጅነት ክለቤ ጀግና ነው። ከዚህ በኋላ እውነቱን ነው መነጋገር ያለብን። 11 ጨዋታ ነው ከዚህ በኋላ አርሰናል የሚቀረው። ሲቲ ደግሞ 12 ጨዋታ ነው የሚቀረው። ሊጉን በ5 ነጥብ እየመራን ነው። ሲቲ አንድ ቀሪውን ጨዋታ ካሸነፈ አሁንም የሊጉን መሪነት በ2 ነጥብ ይዘናል። በ2 ነጥብ እየመራን ነው አሁንም ሊጉን። ስለዚህ ምንም የሚፈጠር ነገር የለም። አርሲዎች አሁንም ሁሉ ነገር ያለው በእጃችን ነው። በእነዚህ ተጫዋቾች ናቸው እዚህ ያደረሱ እነዚህ ተጫዋቾች ናቸው። ስለዚህ የት እንደሚያደርሱንም እናውቃለን። አብሯቸው ደግሞ አርቴታ ስላለ ምንም የተፈጠረ ነገር የለም። አርሲዎች በእርግጥ ይሄ ነገር ያናድዳል። የዛሬው አቻ ያናድዳል። ማሸነፍ ነበረብን። ያው ወልቭስ ካለበት ደረጃ ምናምን አንፃር ማሸነፍ ነበረብን። ግን እውነቱን ስንነጋገር አሁንም
ወልቭስ ምንም የሚያጣው ነገር የለም። በቃ ለዛ ነው እንደዚህ የተጫወቱት። አስቡት አሁን ዜና ነው የሚሆኑት ምናምን ነገር። ስለዚህ ለእኛ የሚያናድድ ነገር ነው። እድኑ ብንጠቀሙ ጥሩ ነበር፣ በደንብ ከፍ እንል ነበረ፣ ነጥባችን ወደ 7 እናሳድግ ነበር። ያ ግን አልሆነም። አሁንም በእኛ ነው ሁሉ ነገር ያለው። ሲቲ ሲያሸንፍ ነው በ2 ነጥብ ነው የምንርቀው የምንለው። ስለዚህ እስቲል አሁንም በ5 ነጥብ ነው የምንርቀው። ምንም ያሳስበን ነገር የለም አርሲዎቹ ዘንድሮ አሁንም ሻምፒዮን ነን። ምንም ያሳስብ ነገር የለም አርሲዎቹ። ይሄን ያሳብ ነው። አረ ወይኔ! አረ ጌታዬ ሆይ! አረ ምን አድርጌ ነው እያወራው እንዳይገባ እያልኩ? አረ ጌታዬ ሆይ! አረ ጌታዬ ሆይ ምን አድርጌ ነው ግን እንደዚህ የምንለው? ኧረ ጌታ ሆይ ምን አድርጌ ነው? ምን አድርጌ ነው?